በዚህ ቪዲዮ የሚያስቁ ቪዲዮዎችን አያለው ቪዲዮዎቹን ማይቼ ማሳቅ አልችልም ምክንያቱም ከሳኩት ወደማላቀው ሰው ስልክ ደውዬ ማዛግ መጀናጀን አንጀት መብላት ማናደድና መሸወር ከሚሉት መሃል ስፒን አድርጌ የወረደበትን እቀጣለሁ ስለዚህ ጊዜ ያነፍች ወደ ቪዲዮዎቹ ንግባ ኮንደና መጣሽ ደና መጣሽ አዎ ደና መጣ ልዘፍኝ ነው አይደል እንኳን ደና ቆያችሁ ያ እንዴ ይባል ቆይ እስቲ ደግሜ ልስማ ኮንደና መጣሽ ደና መጣሽ አዎ ደና መጣ ደና መጣ ይባል ልዘፍኝ ነው አይደል አረ በጣም ትጂ ትክክለኛ እድሜ ስንት ነው ምን አገባ እውነቷ ነው ምን አገባ ልክስክስ ግማታም ስታስጠላ ስማ ጨሰ አቧራው ጨሰ ጸጉራችሁ እየገባ ተቸግራችሁ አይደል አዎ እኔ እናት ንገሪኝ ምን ላድርግ አትጨነቁ ኮፍያ ላደርግላችሁ ነው የመጣሁት Say what? ሊወረወር ያለ ጀት እኮ ነው የሚመስለው እንዴት አበጥራው ነው ብራዘር ሰፌድ ነው የሚመስለው ወይ አይሹ የጓደኛዬ ልጅ አያምርም አያምርም የጓደኛዬ ልጅ ይሄኛው ፎቶ ላይ ያለው ምን ሆነ አለ ቪዲዮ ኮል እኮ ነው ሰላም በያት አይ እንደዛ ደብል እንደዛ ታሳይኛል ቪዲዮ ኮል ነው ሰላም በያት ልጅ ያምራል ወይ እናት እግዚአብሔር እንኳን ማርያም ማለች ያሳድግልሽ ቆንጆ ነው ያምራል አዎ እንዴ ልጅ ክፋት የለውም እንዴ ሲያድግ ነው የሚታወቀው ራስ ልጅ እኮ አይታወቅም አይደል አዎ ራስ ልጅ አይታወቅም ነው ከፍ ሲል ነው የሚታወቀው ለማንኛውም ፕራንክ ነው ለዛ እንደዚህ ነገር መጀመሪያ ምላስን ወደ ኋላ ጠፈው ለሞክረው ቆይ ምን እንደሚፈጠር ማየት ፈልጋለሁ መቀጠልም ከሁለቱም እጆች ሁለት ጣቶችን በመጠቀም ምላስን ወደ ታች በደንብ ተጫነው አሁን ደግሞ አየር እንዳያመልጥ የአመልካች ጣቶችን በአፍ ማዘኖች ጥግ ላይ በደንብ አጣብቀ ከንፈርህንም ጥርሶችን እንዲሸፍኑት አድርገ ወደ ውስጥ እጠፋቸው በመጀመሪያ ጣቶች ላይ በከንፈርህ ጠበቅ አድርገ በመያዝ ረጅም ትንፋሽ ወደ ውስጥ ሳብ ከዚያም አየሩን በኃይል ወደ ውጭ እፉ በል ይህ እርምጃ አየሩ ላይ አልፎ በጣቶች መካከል ባለው ትንሽ ክፍተት እንዲወጣ ያደርገዋል ጣቶችን ከንፈርህንና ምላስን ጥቅሙ ምንድነው በትን መንገድ ደጋግበህ በማስተካከል ትክክለኛውን ቦታ ስታገኝ በጣም ከፍተኛ ድምጽ ያለው ፉጨት ማውጣት ትችላለህ ለኔ ያልሰራልኝም አምቦል ለፍስቀድስ አዶላት ዘንድሮ አታፈርሙኩ ይሄን ጫማ ሻወር ቤት ደሞ በካልሲ አርገህ ትዞር ይሆናል እኮ አታፈርም ምን ማለትሽ ነው የና አንድ ያረኩት ምን ችግር አለው ምን ማለት ነው በዚህ ነበር ፊትሽም ማለት ይሄው አረጋውለው አላወልቁ ምን አባሽ እንደምታመጫ ያለው አታፍሪም ደሞ ተረፈሩ ከተመን ጋዘምሉ ምን ሆነሽ ነው አንሸራተት ምን አይ አላረግም ምን እንደምታመጫ ያለው በፊት ጸጉር ይኖርሽ ስለኔ ጫማ ታወራለች እንዴ when you realize when you bro ደደብ አይደለም እኮ አውቃለሁ when you ምንድነው when you realize የምር ደደብ አይደለም when you realize ምንድነው when you realize ደደብ ነኝ በቃ አንድ የመጨረሻ ልልስተው when you realize የኮካ ጠርሙስ ከአንተ የአማርኛም ሊያቅሰኝ ነው when you realize የኮካ ጠርሙስ ከአንተ በላይ እሙ እንደሚያገኝ ማላናበው ይችላል ለዚህ ነው ይሄን ያለ ተሰቃየሁት ለማያስቅ ነገር አዝሮታል ፋዘር
እንዴ ምን እያደረጉ ነው ፋዘር? ሲጋራ መስሎት እንዴ? ድሮንኮ ባለጌሶ ባለጌ ነው። አንተ ግን ምን አናደደ? ምን ማለት ነው? ድሮም ባለጌ ሰው ባለጌ ነው። አዋ ባለጌ ነው። ድሮም ባለጌ ሰው ባለጌ ነው። ምን ማለት ነው? ድሮም ባለጌ ሰው ባለጌ ነው። ምን አናደደ? ባለጌ ሰው ባለጌ ነው ብለህ ማለት ትችላለህ እኮ። አንተ ገራሚ አይደል እንዴ? ገራሚ አይደል እንዴ? ድገመኝ እስኪ። ምንድነው? እዋት ፊቷ አመሳሰጧ አልጣመኝም። You get it? If you don't get it, forget about it. ፊቷ ይገርማል፣ ትንሽ ይገርማል፣ ይለያል። በል ፊቷ እንደዚህ ቢዞ ደስ ይለኛል። እንደዚህ ነገር ይዞ እንደዚህ አገጯ እንደዚህ ባረግ አፈንጫዋ እንደዚህ ነገር ቢዞ ደስ ይለኛል። ለምን እንደሆነ አላውቅም። እንደዚህ ነገር የተማረ ሰው ይመለጣል ይባላል። እርሶ አልተመለጡምና ምንድነው ይሄን አባባል እስቲ የተማረን የሚመለጠው የሚባለውን ነገር እስቲ ይሄን አባባል እንዴት ያዩታል? ይሄ እንኳን የተሳሳተ አመለካከት ነው። የሚመለጠው የተማረረ እንጂ የተማረ አይደለም። የዛሬው ቪዲዮ ይሄን ይመስላል። ዛሬ ምንም አይልም፣ ትንሽ ፈገግ የሚያስብሉ ቪዲዮዎች ነበሩ፣ ግን አፌን ከፍቶ የማሳቅ ደረጃ ያደረሰኝ ቪዲዮ አልነበረ። ስለዚህ እስቲ በቀጣይ ባች እነዛ ላይ ያስቀኝ የሚችል ቪዲዮ ካለ እናያለን። እስከዛ ድረስ ግን ይሄን ቪዲዮ ላይክ፣ ኮመንት እንዲሁም ሰብስክራይብ ማድረግ እንዳትረሱ።